ተብሏል። በሀገሪቱ የተከሰተው ከፍተኛ ድርቅ ረሃብ እንዲከሰት ማድረጉ ተገልጿል። የሶማሊያ መንግስት ባለፈው ህዳር ወር ብሔራዊ የድርቅ አደጋ ጊዜ አዋጅ ማወጁንም አስታውቋል። ድርቁ መንስኤው በሀገሪቱ ለዓመታት ዝናብ ባለመጣሉ የተከሰተ መሆኑም ተገልጿል። አድማጮቻችን ቀደም ሲል ከሀገር ውስጥና ከባህር ማዶ የሰማናቸውን መረጃዎቻችንን ወደ እናንተ አድርሰናል። አሁን ባጫጭር የምንነግራችሁን ጉዳዮች እዚህ ጋር ገታ አድርገን በዝርዝር ወደምንመለከተው ኢትዮ ተንታኝ ጥንቅራችን እናልፋለን። ሰሞኑን በሜክሲኮ የተፈጠረው ቀውስ የዓለምን ትኩረት የሳበ ነበረ። የሀገሪቱ የጸጥታ ኃይሎች በድንገተኛ እርምጃ ዓለም አቀፍ የእጽ አዘዋዋሪ ቡድን መሪ የሆኑትን ኤልሜንቾን መግደላቸውን ተከትሎ ሜክሲኮ በርካታ ውድመትም ደርሶባታል። ለአሜሪካ ከባድ ሀሳብ የነበረውና እሱን ለመያዝ 15 ሚሊዮን ዶላር የተመደበለት አደገኛው የእጽ አዘዋዋሪ አለቃ ኤልሜንቾ ማን ነበረ? ከሴት ጋር ባደረ ማግስት የተገደለበት ሂደትስ ምን ይመስላል? የሚለውን ከእሱ ግድያ በኋላ ደግሞ ሜክሲኮ ስለደረሰባት ነውጥ በኢትዮ ተንታኝ ጥንቅራችን ተመልክተናል። ባልደረባችን አዲስ ዓለም አበበ እንደሚከተለው ያስደምጠናል። Fiery scenes erupted on the streets of a major resort city in Mexico following the killing of an infamous drug lord. የፍቅር ጓደኛውን ተከታተሏትና ያሉበትን አገኙም። የሀገሪቱ ልዩ ኃይሎች ጊዜ አላጠፉም፣ ድንገተኛ እርምጃ ወሰዱ። በዓለም አቀፍ ደረጃ የሚፈለገው የእጽ አዘዋዋሪ ቡድን መሪን ገደሉት። ከዚያ ግን ሜክሲኮ ተተራመሰች። Mencho, the leader of the New Jalisco New Generation Cartel, died after being captured by Mexican special forces. ባለፉት ጥቂት ቀናት በሜክሲኮ ምድር የተቀሰቀሰው ግጭትና ትርምስ የዓለምን ትኩረት የሳበ ነው። የሀገሪቱ የጸጥታ ኃይሎች በወሰዱት ድንገተኛ እርምጃ ታዋቂውና በዓለም አቀፍ ደረጃ የሚፈለገው የእጽ አዘዋዋሪ ቡድን መሪ ኤልሜንቾ መገደሉን ተከትሎ ሜክሲኮ ወደ ከፋ የውስጥ ትርምስ ውስጥ ገብታለች። ነገሩ የተነሳው ያሳለፍነው እሁድ ነበርም። የሜክሲኮ ፌዴራል ጦር ከአሜሪካ የስለላ ድርጅቶች ጋር በመተባበር በጃሊስኮ ግዛት በታፓል ከተማ በወሰደው ሚስጥራዊና የተቀናጀ ጥቃት የጃሊስኮ ኒው ጄኔሬሽን በመባል የሚታወቅ የእጽና የወንጀል ካርቴል ወይም ቡድን መስራች መሪ ሆነውን ኔሜሲዮ ኦሴጌራ ሴርቫንቴስ በቅጽል ስሙ ኤልሜንቾን መግደል ችሏል። ይህ ሰው ለዓመታት በሜክሲኮና በአሜሪካ እጅግ ተፈላጊ ከሆኑ ሰዎች ቀዳሚው ነበር። የእሱ መገደል ለሜክሲኮ መንግስት ትልቅ ድል ተደርጎ ቢወሰድም የካርቴሉ አባላት ግን ለዚህ እርምጃ የሰጡት ምላሽ አውዳሚ ሆኗል። ኤልሜንቾ መገደሉ በተረጋገጠ ጥቂት ሰዓታት ውስጥ የካርቴሉ ታጣቂዎች ድብልቅልቁን አወጡት። በሀገሪቱ 20 ግዛቶች ውስጥ የተቀናጀ ጥቃትና የመንገድ መዝጋት እርምጃዎችንም መውሰድ ጀመሩ። አመጹን እነርሱ ናርኮ ብሎኬድስ በሚሉት ስልታዊ የመንገድ መዝጋት ተግባራቸውን የጀመሩት ታጣቂዎቹም የጭነት መኪኖችንና አውቶቡሶችን በመቀማትና በማቃጠል ዋና ዋና አውራ ጎዳናዎችን ዘጉ። የቡድኑ መሪ ኤልሜንቾ በአሜሪካና በሜክሲኮ መንግስታት እጅግ የሚፈለግ ሰው ነበር። አሜሪካ እርሱን ለመያዝ የሚያስችል መረጃ ለሰጠ 10 ሚሊዮን ዶላር ሽልማት መድባለች። በኋላ ይህ ገንዘብ ወደ 15 ሚሊዮን ዶላር እንዲያድግ ተደርጓል። መሪው ኔሜሲዮ ሴጌራ ሴርቫንቴስ ኤልሜንቾ የቀድሞ የፖሊስ አባል ነበር። ቡድኑንም የሚያንቀሳቅሰው በወታደራዊ ዲሲፕሊንና እጅግ ዘመናዊ በሆኑ መሳሪያዎች ነው። የኤፒ ዘገባ እንደሚለው ከሆነ ካርቴሉ ወይም ቡድኑ የሚጠቀምባቸው በመንግስት ብቻ ሊያዙ የሚገባቸው የጦር መሳሪያዎች አሉት። ፈንጂዎችን በድሮን በመጫን በፖሊስና በተቀናቃኝ ቡድኖች ላይ ጥቃት ይሰነዝራል። በመንገዶች ላይ የብረት ሳጥኖችን በመቅበር የጦር መኪናዎችን ያጋያል። ሞንስተርስ ወይም ጭራቆች የሚባሉ በብረት የተለበጡና ከባድ መሳሪያ የጫኑ መኪኖችን በመጠቀም ከተሞችን ይቆጣጠራል። የእጽ አዘዋዋሪዎቹ አለቃ ኔሜሲዮ እንደ መሰሎቹ ሁሉ በሀገሪቱ ጦር እስከተገደለበት ጊዜ ድረስ ራሱን ደብቆ የቆየ ሰው ነበር። ባለፉት 2 አስርት ዓመታት ውስጥ በሜክሲኮ ውስጥ ካሉት እጅግ ሀያል የወንጀል ድርጅቶች አንዱን የገነባው ኤልሜንቾ የሚታወቁት ፎቶግራፎቹ ግን በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ ላይ በካሊፎርኒያ በዝርፊያና በእጽ ክስ በታሰረበት ወቅት የተነሱት ብቻ ናቸው። ኦሴጌራ ሴርቫንቴስ የገበሬ ልጅ ነው። በወጣትነቱ ወደ አሜሪካ ተሰዶ በካሊፎርኒያ መኖር ጀመረ። እዚያም አማቹ አቢጋኤል ጎንዛሌዝ ቫሌንሲያ በሚመራው ኩዊኒስ በተባለ የወሮ በሎች ቡድን ውስጥ ተቀላቀለ። በካሊፎርኒያ በሄሮይን ዝውውር የተፈረደበትን የ3 ዓመት እስራት ካጠናቀቀ በኋላ ወደ ሜክሲኮ ተባረረ። ወደ ሚቾዋካን
ኩልዋካን ሲመለስ ኤል ማራዶና በሚል ቅጽል ስም ከሚታወቀውና አሁን ላይ ከፈረሰው ሜሌኒዮ ካርቴል መሪ አርማንዶ ኮርኔሊዮ ጋር ግንኙነት ካላቸው ሎስ ኩዊኒስ ከተባሉት ጋር በቅርበት መስራት ጀመረ። በ1990ዎቹ ውስጥ ሰርቫንቴስ ከኮሎምቢያውያን ጋር ኮኬን ከሚያዘዋውሩና በሲናሎአ ግዛት ካሉ አዘዋዋሪዎች ጋር ግንኙነት ከነበረው ትልቅ ድርጅት ጋራም ይገናኝ ነበር ሲሉ በሶሻል አንትሮፖሎጂ የምርምርና ከፍተኛ ትምህርት ማዕከል ተመራማሪ ሆኑት ካርሎስ ፍሎሬስ ያስረዳሉ። በዚህም ወቅት ለኮርኔሊዮ በታጣቂነት መስራት ጀመረ። በፈረንጆቹ 2003 ግን ኮርኔሊዮ በቁጥጥር ስር ዋለ። ከዚህ በኋላ ኤልሜንቾ ከሌሎች ረዳቶቹ ጋር በመሆን እጅግ ጭካኔ በተሞላበት ሁኔታ ሌሎች ተቀናቃኝ ቡድኖች ላይ እርምጃ በመውሰድ ጭምር አቅሙን አጠናከረ። በኋላም ኤሪክ ቫሌንሲያ ሳላዛር ወይም ኤል 85 ከተባለው የእጽ አዘዋዋሪዎች አለቃ ጋር በመሆን እንደ አውሮፓውያን አቆጣጠር በ2009 አካባቢ የጃዲስኮ ኒው ጄኔሬሽን ካርቴልን መሰረቱ። Nemesio Oseguera, better known as El Mencho, the petty drug dealer who rose to become the ከሁለት አስርት ዓመታት ባነሰ ጊዜ ውስጥ ኤልሜንቾ በሺዎች የሚቆጠሩ አባላት ያሉትና እንደ አሜሪካ የእጽ ቁጥጥር ኤጀንሲ መረጃ ከሆነ በ21 የሜክሲኮ ግዛቶች ውስጥ የሚንቀሳቀስ ጠንካራ የወንጀል ድርጅትን ገንብቷል። በሶሻል አንትሮፖሎጂ የምርምርና ከፍተኛ ትምህርት ማዕከል ተመራማሪ የሆኑት ካርሎስ ፍሎሬስ ለዚህ ፈጣን እድገት የተለያዩ ምክንያቶችን ይጠቅሳሉ። ከነዚህ መካከል የቀድሞ ፕሬዝዳንት ኤንሪኬ ፔኛ ኒየቶ የሲናሎአ ካርቴልን ያዳከሙበት የደህንነት ፖሊሲዎች፣ የሌላኛው የእጽ አለቃ ጉዝማን በድጋሚ መያዝና